ሌሎችህም እንደያላችሁበት ቦታ እንደምን አደራችሁ፣ እንደምን ዋላችሁ፣ እንደምን አመሻችሁ ማለት እወዳለሁ። ያው የተለያየ ቦታ በመላው ዓለም ስለሆነ ያለ ተበታትነን ስለሆነ ያለን ቢያንስ በአድማጮች ደረጃ ያው ሰላምታ ይድረሳችሁ ለማለት ነው። ወደ ቀጣይ ነገሮች መግባታችን በፊት ስታስተዋወቅ ካልካቸው ነገሮች መካከል አንድ ማስተካከያ ያለ ይመስለኛል። እሱ ያው እኔ ከፋኖ መሪዎች መካከል አይደለሁም። በአሁኑ ጊዜ አባል ነኝ፣ የፋኖ አባል ነኝ። እንደው በሷ ላይ ማስተካከያ እንዲደረግ ማለት ነው። ስለዚህ እዚህ ጋር የምሰጠው አስተያየት ድርጅቱን ወክዬ ሳይሆን የአማራ ፋኖ ብሔራዊ ንቅናቄ ወክዬ ሳይሆን እንደ ግለሰብ እንደ ራሴ እንደ አንድ ፋኖ እንደ አንድ ኢትዮጵያዊ እንደ አንድ አማራ እንደ አንድ ታጋይ ሆኜ አስተያየት የሚሰጥ መሆኑን በደንብ እንዲታወቅልኝ ለማለት ነው። ድርጅቱን በሚመለከት የድርጅቱ አመራሮች መግለጫ ሰጥተዋል የሚለውንም በዚሁ ለማስታወስ እወዳለሁ። ከዛም ወደ ዋናው ጉዳይ ከመግባታችን በፊት ማለትም ዛሬ ልንነጋገር የሚገባው ስለ ምርጫው ነው። ምርጫው ካለ ይሄ በ5 ዓመት አንድ ጊዜ የሚመጣ ነገር ስለሆነ ዛሬ ፎከሳችን ትኩረታችን መሆን ያለበት ምርጫው ላይ ነው። ግን ወደዛ ከመግባታችን በፊት አሁን ያነሳኸው ደግሞ ጉዳይ አለ። አዲስ አበባ ሚዲያ ካውንስል ተቋቁመዋል። በዛ ምስረታ ውስጥም ደግሞ የኔ ድርሻ አለበት በማማከር ማለት ነው። እሱም በሚመለከት ደግሞ ብዙ ብዥታዎች አሉ። ያው ከተለያየ አቅጣጫ በተለይ ደግሞ አጠቃላይ የህልውና ትግላችንን ከሚፈታተኑ አካላት አሉባልታዎች ስለተሰነዘሩ ውሸቶች ስለተሰነዘሩ የተወሰኑ ብዥታዎች አሉ። እነሱን ብዥታዎች ለማጥራት በሌላ አጋጣሚ ብንመለስበት ይቻላል። አሁን እንዳልከው ፕሮግራም ይዘጋጅና ፕሮግራም ተዘጋጅተው በዛ በኩል ያለው ነገር እናጠራዋለን ለማለት ነው። ስለዚህ ወደ ምርጫው እንሂድ። ምርጫው ላይ እንዴት ነው ምርጫውን እየታዘብከ ያለው? ያለ መረጃ ካለ ታካፍላለህ። ግን መጀመሪያ ምርጫው እንዴት ነው የምትመለከተው? የ7ኛው ሀገራዊ ምርጫ በአንተ እይታ ምንድን ነው? ቲያትር ነው። ሁላችንም እንደምናውቀው የምርጫ ቲያትር ነው። ይሄ ለኢትዮጵያውያንን በሚመለከት ቀባሪ እንደ ማርዳት ይቆጠራል። ቲያትር ነው ማለት ውስጡ እየዋኘን ስለሆንን ባህር ውስጥ ስለሆንን በደንብ እናውቀዋለን። ግን ታርጌት ያደረገው ነገር አለ። የአሁኑ ምርጫ ታርጌት ያደረገው አለ። እሱም ዓለም አቀፉ ማህበረሰብ መሆኑን በደንብ ልንገነዘብ ይገባል። ምንድን ነው ዓለም አቀፉ ማህበረሰብ ላይ ታርጌት የተደረገው ነገር ለሚለው ጥያቄ ያው ከዚህ በፊት እንደምናውቀው ገዢው ፓርቲ በሚያደርጋቸው ምርጫዎች ሁሉ በተወዳደረበት ቦታ ላይ ያሸንፋል። እንግዲህ ማሸነፍ የሚለው በትምህርት ጥቅስ ውስጥ እናስገባው። ማሸነፍ ሳይሆን ዘርፎ ይሄዳል፣ ቀምቶ ይሄዳል፣ ያጭበረብራል። በማጭበርበርም በማስፈራራትም በተለያየ መንገድ ግን ያው ዓለም የሚያውቀው ሀቅ ነው። ኢትዮጵያውያን ብቻ የምናውቀው ሀቅ አይደለም። ዓለም የምናውቀው ሀቅ ነው። ነፃ ምርጫ ኢትዮጵያ ውስጥ ተደርጎ አይታወቅም። 97 ላይ ብልጭ ያለ ነገር ነበረ። እሷን ወዲያውኑ የተዳፈናችሁ። ከዛ ውጭ ያለው ግን በሙሉ ቲያትር ነው። የአሁኑ ግን ለየት የሚያደርገው ነገር አለ። እሱ ላይ እመጣበታለሁ እንዳልኩት እና እንደምናውቀው ያለፉትን 6 ምርጫዎች ስንቃኝ ያው ከምርጫ 97 ውጭ ያለው ስንቃኝ 5ቱም ስንቃኝ ገዢው ፓርቲ በተወዳደረበት ቦታ ላይ ያሸንፋል። ምንም እንትን የለውም፣ ምንም ጥርጣሬ የለውም። ተሸንፈው አያውቅም ማለት ይቻላል። ከተሸነፈም ሆን ብሎ ተሸነፍኩም ካለ ሆን ብሎ ለቲያትር የተወሰኑ ተቃዋሚዎች አሉ። ከተሸነፈ የምትለው ተሸንፎ አያውቅም ማለት የተወሰነ ወንበር ከሰጣቸው አንዳንድ ቦታ ላይ ተሸነፍኩ የሚልባቸው ቦታዎች አሉ። በየምርጫው ስትሄድ ሙሉ ለሙሉ የተወሰነ ወንበር የሚለቃቸው አሉ። እሱም ለድራማ ነው ገብቶኛል። የምርጫ ጣቢያዎች ግን እንትን አስቀምጦ ወሳኙ ነገር እዛ ምንድን ነው ሳይወዳደር ቀርቶ ሳይሆን ተወዳድሮ እጩ አቅርቦ
ከዛ በኋላ ምናቀውም ኬዝ አለ። አሁን ከሌለ ማለት አስፈላጊ ባይሆንም ወደፊት ይወጣል ከነማስረጃው። ግን እንዳሸነፈ እንግዲህ በትምህርት ጥቅስ እናድርገው እየታወቀ እነከሌ ያሸነፉ ብሎ አሳልፎ የሰጣቸው መቀመጫዎች እንዳሉ እናውቃለን። እና ይሄ እንግዲህ እንዳልኩት በሂደቱ የምናውቀው ነገር ምንድነው? አሸነፍ ተወዳደርኩ ባለበት ቦታ ላይ ማሸነፉ ሳይታለም የተፈታ ነገር ነው። ውድድሩ ፉክክሩ ሳይጀመር ያለቀለት ጉዳይ ነው። በዚህኛው ምርጫ ግን አንድ ለየት ያለ ነገር ይዞ መጥቷል። ለየት ያለ ቀመር ይዞ መጥቷል። ምንድነው ይዞ የመጣው? እንግዲህ ተመክሮ ነው። በነገራችን ላይ አሁን አማካሪዎች አሉት። በፊት እንደምታውቁት ከዚህ ከተቃዋሚዎች ጋር የነበሩ ከኛ ጋር የነበሩ ሰዎች አሁን ወደ እሱ ተገልብጠው ሄደዋል። ጎኑ ሆኖ እያማከሩትም። ስለዚህ ትንሽ የሚመስል ነገር ለዓለም አቀፉ ማህበረሰብን የሚያስመስል የሚያሳምንም ሳይሆን ለእነሱ ለሚሰጡት ድጋፍ ይኸውና እኮ ቢያንስ እንደዚህ አይነት ነገር አለ ሊያስብላቸው የሚችል ነገር ማለት ነው። መሻሻል አለ ሊያስብል የሚችላቸው ነገር እንዳይሳጡ ማለት ነው። ለምን የዓለም አቀፉ ማህበረሰብ በአፍሪካ ውስጥ ከፍተኛ ድጋፍ ከሚሰጧቸው መንግስታት እና ሀገራት መካከል አሁን ኢትዮጵያ በቀዳሚነት ያለችው። ስለዚህ እነሱም እንደው እንዴት በጭፍን ስጣላችሁ የአምባገነንነት ነው ያለው ጄኖሳይድ የሚፈጸምበታል ምናምን የሚል ክስ አለባቸው። ስለዚህ ለእነሱ እንግዲህ በሀገራቸው ማለት በየሀገራቸው ውስጥ ክስ አለባቸው። ሰብአዊ መብት ተቋማት አሉ፣ ተቃዋሚዎች አሉ እነሱም ሀገር እና ይኸውና አምባገነኖችን ትደግፋላቸው የሚል ክስ ስላለባቸው ለሱ ምላሽ የሚሆን ነገር መስጠት ያስፈልጋል። ወዳጆቻችን እንዳይሳጡ ማድረግ አለብን የሚል ምክር አለ። እና በዚህ መሰረት ምንድን ያደረገው በዚህኛው ከአማራ ክልል ከፋኖ ትግል ውስጥ የወጡ ሰዎች ስልጣን ሊወስዱ ይችላሉ ብለህ የምታስባቸው ሰዎች አሉ ማለት ነው? ቆይ ልጨርስ። በዛ መልክ አይደለም። በሱ አይደለም። ይሄ እንዳልኩ አሁን ምንድነው የተፈለገው? ፓርላማ ውስጥ 96 97 98 99 ከመቶ መቀመጫ መያዝ የለብህም የሚል ምክር አግኝቷል። በተለይ ደግሞ ይህንን ምክር የሰጡት በነገራችን ላይ ኢዜማ ውስጥ ያሉ ሰዎች ናቸው፣ አመራሮች ናቸው። ስም መጥቀስ አያስፈልግም፣ ሰው ያውቃቸዋል ብዬ አስባለሁ። ስለዚህ እነሱ በአደባባይ ሞታ ተናግረዋል። ይሄ ነገር መቆም አለበት ብለዋል። ፓርላማ ውስጥ ፌዴራል ፓርላማ ውስጥ ማለት ነው 90 95 96 97 ከመቶ መቀመጫ ገዢው ፓርቲ ይዞ የሚቀጥልበት ሁኔታ መቆም የለበትም ብሎ ተናግረዋል። የኢዜማ አመራር አባላት ማለት ነው። ሞላ ጎደል ኢዜማ አሁን ታማኝ ተቃዋሚ ሆኖ የሚንቀሳቀስ ይገኛል ማለት ነው። እንደገና ደግሞ ጠቅላይ ሚኒስትሩ ታስታውሱ ከሆነ ፓርላማ ላይ ቀርበው በሚናገሩበት ጊዜ በሚቀጥለው ምርጫ ብዙ ተቃዋሚዎች ይገባሉ እዚህ ፓርላማ ውስጥ ብለዋል። በርከት ያሉ ብሎ ተናግረዋል። ነው እንደዛ ብለው ራሳቸውም ተናግረዋል። እንዲሁም ባለሳሳት 3 እጥፍ 6 እጥፍ ይሉ ቀጥረዋል። ከዚህ 2 እጥፍ ብለዋል። አሁን 5 6 ሰው 4 5 ሰው የገባውን 10 ሰው ምናምን 7 ሰው 8 ሰው ሊያስገቡ ይችላሉ። እንደዛ ነው እያለ ያለው ጠቅላይ ሚኒስትሩ። ልክ እና በዚህ ልክ እንግዲህ ይህን ነገር ራሱ ምንድነው ስርዓቱ ተመክሯል። እንዳልኩት ከዚሁ ከተቃዋሚዎች ውስጥ በተለይ እንዳልኩት በኢዜማ አካባቢ ያሉ አመራሮች በዚህ ልክ መክረውታል፣ ተቀብሏል ስርዓቱ። ይሄንን ወደ አፈጻጸም ነው የገባው። እንዴት ነው ወደ አፈጻጸም የገባው ያለ እንደሆነ በዘንድሮ ምርጫ 48 መቀመጫዎች ለፌዴራል ፓርላማው 48 መቀመጫዎች ላይ እጩ አላቀረበም። እጩ ያቀርብ እንደሚያሸንፍ የታወቀ ቅድም እንደተባባል ነው። በዚህ ባለፈው 6 ምርጫዎች ወደማይተነዋል ከምርጫ 97 ውጭ ብለው። ስለዚህ ምንድነው አሁን ያደረጉት? እጩ አላቀረቡ። ስለዚህ 48 መቀመጫ የፌዴራል ፓርላማ መቀመጫዎች ላይ ገዢው ፓርቲ ብልጽግና ፓርቲ እጩዎች አላቀረቡም። ስለዚህ በነዛ ቦታዎች በነዛ በተመረጡ 48 መቀመጫዎች ላይ ተቃዋሚ ተብዬዎች ይገባሉ ማለት ነው። እንግዲህ ማናቸው በዚህ ላይ የሚገቡት የሚለው በሂደት ነው ያለ ማለት ነው። ስለዚህ ከወዲሁ ምርጫው ተደረገ ከመባሉ በፊት ውጤቱን እናውቀዋለን። ቢያንስ 48 ተቃዋሚ ተብዬዎች ፌዴራል ፓርላማ ውስጥ ይገባሉ ማለት ነው። አሁን ምንድን ነው የታሰበው ለሚለው በኢትዮጵያ ብቻ አይደለም፣ በመላው ዓለም ነው
የምለው በሚደረጉ ምርጫዎች ላይ ብዙ ጊዜ ዓለም አቀፍ ዜና የሚሆነው ሂደቱ አይደለም ውጤቱ ነው። እንደምናውቀው ይሄ በአፍሪካ ብቻ አይደለም፣ በየትኛውም ሀገር ምርጫ ላይ ነው ውጤቱ እንትን የሚሆነው ዜና የሚሆነው። ስለዚህ አሁን ይሄ የዘንድሮ ምርጫ ውጤት ሲገለጽ በዓለም አቀፉ ሚዲያ የሚኖረው ዜና ምንድነው? ኦቶማቲካሊ ምንድነው 48 ተቃዋሚዎች 48 ገመች ወደ ፌዴራል ፓርላማው ገቡ። ዜናውን ሁሉ እናውቀዋለን ዛሬ ቁጭ ብለን ማለት ነው 48 እንደምንባል። ስለዚህ አሁን ካለው 4 እና 5 ተቃዋሚዎች ጋር ሲነጻጸር 48 ተቃዋሚዎች አድጓል። ስለዚህ ምንድነው ኢምፕሊኬሽኑ? የዚህ የሚሰጠው እንደምታ ምንድነው? በቃ ኢትዮጵያ ውስጥ ያለው የዲሞክራሲ ሂደት ተሻሽሏል። በቃ ጥሩ ነገር መጥቷል። ይኸውና ተቃዋሚዎች ፓርላማ ውስጥ ገቡ። በቃ ተስፋ ልንጥልበት ይገባል። ቀስ እያለ ቁጥራቸው ይጨምራል፣ ወደ ዲሞክራሲ እንሄዳለን የሚል እንትን ነው መልእክት ነው ወደ ዓለም አቀፉ ማህበረሰብ የሚተላለፈው ማለት ነው። ስለዚህ 48 ተቃዋሚ ተብዬዎች በሚቀጥለው ፓርላማ ውስጥ እንደሚገቡ ዛሬ በእርግጠኝነት መናገር እንችላለን። ግን ምንድነው ምስጢሩ የሚለውን ነገር ግን ዓለም አቀፉ ማህበረሰብ አያውቅም። የእኛ ሚና እዚህ ላይ ነው። የእኛ ሚና አሁን ታግለን ውጤቱ አስቀድሞ የታወቀ ነው። ሆን ተብሎ ነው። ዓለም አቀፉ ማህበረሰብ ለማሳሳት ነው ይሄ የተደረገው። ስለዚህ ሂደቱን ሳትረዱ ስለ ውጤቱ መናገር የለባችሁም፣ አያያዛችሁ መንገር አለባችሁ ብለን መከራከር አለብን። ያሁን በሚቀጥለው ሳምንት ውስጥ የሚጠብቀን ትልቅ ስራ ነው። በተለይ ደግሞ ዳያስፖራ ውስጥ ያሉ ወንድሞቻችን እና እህቶቻችን ማለት ነው። እዚህ ላይ ነው ፎከስ ማድረግ ያለባቸው። አሁን ዓለም አቀፍ አጠቃላይ የዓለም አቀፍ ሚዲያ ቢቢሲ፣ አልጀዚራ፣ ሲኤንኤን ሁሉም ሮይተርስ፣ ኤፒ፣ ፍራንስ 24፣ ኤፍፒ ሁሉም ይዘግቡታል። ሲዘግቡ ግን 48 የተቃዋሚዎች ቁጥር ጨመረ የተባለው በፉክክር ሳይሆን በውድድር ሳይሆን በስጦታ መሆኑን በገዢው ፓርቲ ስጦታ መሆኑን ዜናውን ማድረሳል። መረባረብ አለብን ማለት ነው። መረባረብ አለብን። እዚህ ላይ የአዲስ አበባ ሚዲያ ካውንስል ትልቅ ሚና አለ፣ ትልቅ ኃላፊነት አለበት። አንዱ ተዋናይ ሆኖ እንደ ሚዲያ ስብስብ ማለት ነው፣ እንደ ሚዲያ ተቋም ማለት ነው። እዚህ ላይ መረባረብ አለበት ማለት ነው። እና አደራ ነው የምላችሁ ማለት ነው። ስለዚህ ይህን ነገር ለዓለም አቀፉ ማህበረሰብ ለኢትዮጵያውያንም ይሄው ዛሬ በተወሰነ መንገድ የሄድንበት ነው። ለኢትዮጵያ ሕዝብም ይሄንን በደንብ ማስረዳት ያስፈልጋል። እኛ በተረዳነው ልክ፣ እኛ በምናውቀው ልክ ያውቃል ማለት አይደለም ኢትዮጵያ ሕዝብ። ስለዚህ በደንብ ማስረዳት ያስፈልጋል። ደጋግመን በሚቀጥለው ሳምንት ውስጥ ይሄንን መልእክት ለሕዝባችን ማድረስ አለብን። ታርጌቱ ቅድም እንዳልኩት ኢላማው ዓለም አቀፉ ማህበረሰብን ለማሳሳት ቢሆንም እንደገና ደግሞ ህዝባችንን ካላነቃ ነው ህዝባችንን የተወሰነ ህዝባችንን በዚህ ብዥታ ውስጥ ሊገባ ይችላል። ብዥታ እንዳይገባ መታገል አለብን ማለት ነው። ስለዚህ ሁለት ኃላፊነት ነው ያለብን። ዋናው ግን ዓለም አቀፉ ማህበረሰብን እንትን እንዳይል ብዥታ ውስጥ እንዳይገባ መታገል ነው ለማለት ነው። ከዛም ባሻገር ይሄ በፌዴራል ደረጃ በፌዴራል ፓርላማው ደረጃ ያለ ነው። ይሄ ነው ዓለም አቀፍ ዜና የሚሆነው። የፌዴራል ፓርላማው ነው ዓለም አቀፍ የሚሆነው። በሌላ በኩል ደግሞ አገር ውስጥም ደግሞ ተመሳሳይ ቅድም እንዳልኩት አንድም የተወሰኑ ኢትዮጵያውያንም ብዥታ ለመፍጠር እንደዚሁ ትግል አለ። ምንድን ነው ያደረጉት ደግሞ እነሱ? አሁን አዲስ አበባ እንደምሳሌ በወስድ አዲስ አበባ ላይ 15 ከመቶ መቀመጫ ላይ ገዢው ፓርቲ ብልጽግና እጩ አላቀረበም። 15 ከመቶ መቀመጫ ላይ። ስለዚህ 15 ከመቶ መቀመጫ አዲስ አበባ ላይ ተቃዋሚ ተብዬዎች ይገባሉ ማለት ነው። አሁን ይሄ ግን አዲስ አበባ ላይ ለምን የሚለውን ነገር አዲስ አበባ ላይ አሁን ተቃውሞ ስላለ እሱን ለማብረድ እና ፍትሐዊ እንደሆኑ ለማሳየት ይገባል። እዚሁ ላይ እዛ ላይ ይመጣል። ለምንድን ነው በአዲስ አበባ ላይ በሌሎች ቦታዎች ላይ የአዲስ አበባን ያህል ለተቃዋሚዎች እንትን አልተለቀቅም።
መቀመጫ ተለቀቀም እስከማውቀው ድረስ እንግዲህ ምናልባት ሌላ መረጃ ከሌለ በስተቀር እስከማውቀው ድረስ ከፍተኛ መቀመጫ ገዢው ፓርቲ ያልተወዳደረበት አዲስ አበባ ላይ ነው። ለምንድነው አዲስ አበባ አሁን እንዳልከው ኢላማ እየተደረገው የሚለው? ለምን ሁላችንም እንደምናውቀው አዲስ አበባ ላይ ብልጽግና ነፃ ምርጫ ተደርጎ ብልጽግና ኢህአዴግ ነክ የሆነ ወይም ኢህአዴግ በጊዜው የነበረው ኢህአዴግ ወይም ደግሞ ኢህአዴግ የወለደው ብልጽግና፣ ያው ብልጽግና እንደምናውቀው ኢህአዴግ በሌላ ስም ኢህአዴግ ነው። ስሙን የለወጠም፣ ገቢሩን አልለወጠም፣ አስተሳሰቡን አልለወጠም፣ ማንነቱን አልለወጠም፣ ጂኑ ዛሬ መብሎ አልተለወጠም። እና ከስር መሰረቱ ጀምረን ስንመለከት አዲስ አበባና ኢህአዴግ ይሄ ማለት አዲስ አበባና ብልጽግና ውሃና ዘይት ናቸው፣ እሳትና ጭድ ናቸው። አብሮ ሊሄዱ ማይችሉ ነገር ናቸው በብዙ መስፈርቶች ማለት ነው። አሁን በኦሮሚያ በአዲስ አበባ ውስጥ ልዩ ጥቅም አላት የሚል የብጥብጥ አጀንዳ ህገ መንግስት ውስጥ በማስገባቱ ብቻ አይደለም። ይሄ አንዱ ምክንያት ነው። ዋናው ግን በአጠቃላይ ከኢህአዴግ ማንነት ጋር ኢህአዴግ ለኢትዮጵያ ካለው ራዕይ ጋር በተገናኘ እዚህ ከጸረ ኢትዮጵያ አጀንዳው ጋር አዲስ አበባ ደግሞ የኢትዮጵያዊነት ማዕከል ከመሆኗ ጋር የተሰበሰበበት የኢትዮጵያ መንፈስ የኢትዮጵያዊነት በደንብ የተማከለበት ከተማ እንደመሆኗ መጠን ከመጀመሪያው አዲስ አበባ ላይ እግሩ ካረገጠበት ጊዜ ጀምሮ አዲስ አበባ እና ኢህአዴግ እሳትና ጭድ ሆኖ የኖሩት እና ምንድነው ለማለት ፈልጌ ነው። አዲስ አበባ ላይ ከፍተኛ በሀገር ውስጥ ከማንም በላይ በየትኛውም ክልል ካለው በላይ ተቃውሞ አዲስ አበባ ላይ ተቃውሞ እንዳለበት የታወቀ ነው። ይሄንን ለራሱ ማስተባበር ስላልቻለ ነው ከሌሎች አካባቢዎች በተሻለ መንገድ እንግዲህ ከፍ ያለ ቁጥር በአዲስ አበባ ላይ አነስ ያሉት ቁጥር 15% ወንበር እስኪ ይቆራረጣል። ታላቁ እስክንድር ነጋ አይነው የኔትወርክ ችግር እያጋጠመን ነው። ወዳጆች ትንሽ ታገሱ። ታላቁ ይሰማል? የተቆራረጥክ ነው። አሁን ይሰማል? አሁን ተመልሰሃል። ገውሄድ ትሰማለህ? እሺ። ስለዚህ ምንድነው አዲስ አበባ ላይ በኢትዮጵያ ውስጥ በአንደኛ ደረጃ ኢህአዴግ ላይ ተቃውሞ አለ የሚባለው አዲስ አበባ ላይ ነው፣ ከመጀመሪያ ከድሮ ጀምሮ ማለት ነው። እና ያው እነሱም ታስታውሳለህ ነፍሳቸውን ይማርና ጠቅላይ ሚኒስትር መለስ ከመጀመሪያው አንስቶ ከተማዋ ላይ እግራቸው ከረገጠበት ጊዜ ጀምሮ የነፍጠኞች ከተማ ነው የሚሏት። ነፍጠኞች ማዕከል ነች፣ የነፍጠኞች ከተማ ነች። የኢትዮጵያ ዋና ከተማ ብቻ ሳይሆን የነፍጠኝነትም ማዕከል ነች። ትክክል ብለው በአደባባይ የተናገሩባት፣ በአደባባይ በጠላትነት የፈረጇት ከተማ ነች። ሽመልስም እኮ የነፍጠኛ ነች በሰበሩን ቦታ ብሎ ያለው እኮ ለአዲስ አበባ ህዝብ ነው። አንደኛ አዲስ አበባ ስልጣን መቆጣጠራቸውን ተከትሎ ነው በሰበሩን ቦታ ሰበርናቸው ብሎ የተናገረውም ያ ነው። ከተማውንም ሬሌቫንት እናረጋታለን ብሎ በጨፌ ኦሮሚያም ተናግሯል። እሱንም አያያዘው ቀጥል። እውነት ነው። ይሄ የታወቀ ነው ማለት ነው። ታስታውስ እንደሆነ እኮ በምርጫዎች እንኳን በተለይ ከምርጫ 97 በኋላ ኢህአዴግ ለምርጫ በሚቀርብበት ጊዜ ለምሳሌ አማራ ክልል ውስጥ ብአዴን ብሎ ነው የሚቀርበው፣ ትግራይ ውስጥ ህወሓት ብሎ ነው የሚቀርበው፣ ኦሮሚያ ውስጥ ኦህዴድ ብሎ ነው የሚቀርበው እያለ ወዘተ እንደዚሁ በየክልሎቹ ውስጥ በብሔር ድርጅቶች ስም ነበር ለምርጫ የሚቀርበው። አዲስ አበባ ላይ ሲመጣ ግን ኦህዴድ፣ ህወሓት፣ ብአዴን ብሎ አልነበር የሚቀርበው። ቀጥታ ምንድነው ኢህአዴግ ብሎ ነበር የሚቀርበው። በጣም በሚገርም መልክ ማለት ነው። ልክ ሁለት ስም ያለው ይመስል ማለት ነው። ያው ኢትዮጵያ ውስጥ ህግ ስለሌለ የህግ በላይነት ስለሌለ እንደዚህ ሊቻል አይችልም። አዲስ አበባ ውስጥ ኢህአዴግ ብሎ ከቀረበ በየትኛውም ኢትዮጵያ ውስጥ ኢህአዴግ ብሎ ነበር መቅረብ የነበረበት። ሁለት ስም ሊኖረው አይችልም። ዞሮ ምን ለማለት ነው ግን ለምንድነው እንደዚህ የሚደረገው ሲባል አዲስ አበባ ውስጥ እኮ ብአዴን ብሎ ህወሓት ብሎ ኦህዴድ ብሎ እጩ ማቅረብ ማለት ከህዝቡ ስሜት ጋር አብሮ አይሄድም፣ ከህዝቡ አስተሳሰብ ጋር አብሮ አይሄድም። ስለዚህ የግድ እንደ ኢህአዴግ መቅረብ አለበት እንጂ በውስጡ እንዳለ የብሔር ድርጅቶች መቅረብ አይቻልም። እንደ ህግ እኮ ይሄን አይፈቅድም። ወይ ኢህአዴግ ብላችሁ መቅረብ አለባችሁ ወይ ደግሞ ብአዴን ህወሓት ምናምን ብላችሁ መቅረብ አለባችሁ። ሁለት ቦታ ላይ የተለያየ ስም ሊኖራቸው አይችሉም ሲባሉ ለዚያ መልስ አልነበራቸው።
ዝም ነበር የሚሉት። ያው እኛ ከህግ በላይ ነን በሚል መንፈስ ማለት ነው። ምንድነው ቁም ነገሩ? ምንድነው አዲስ አበባ ላይ ዞሮ ዞሮ ኢህአዴግ አስተሳሰብ እንዳልኩት ኢህአዴግ ማንነት ኢህአዴግ ራዕይ ከየትኛውም በሀገሪቷ ክፍል ውስጥ ካለው ቦታ ላይ ተቀባይነት እንደሌለው ስለሚታወቅ ለዛ ነጸብራቅ ሆኖ ያው አዲስ አበባ ላይ እንዳልኩት 15 ከመቶ መቀመጫዎችን ላይ አልተወዳደረም ማለት ነው። ስለዚህ አዲስ አበባ የአዲስ አበባ መስተዳድር ምክር ቤት ወይዘሮ አዳነች የሚመሩት ማለት ላይ ነው። እዛ ላይ አሁን እንግዲህ 15 በመቶ ተቃዋሚዎች ይገባሉ እዛ ላይ። ብልጽግና አልተወዳደረም፣ ባዶ ቦታ ለተቃዋሚዎች ትተዋል ነው በሌላ ቋንቋ። እና ምንድነው አዲስ አበባ ህዝብ አሁን በጣም በብዙ ችግሮች የተወጠረ ህዝብ ነው እንደምናውቀው። ደቡብ አፍሪካ ላይ የፈረሰው አፓርታይድ ነገራችን አሁን እዚህ ዝርዝር ውስጥ አልገባም። ለምን ከተነሳንበት ጉዳይ እንዳንወጣ በሚቀጥለው ላይ እንመለስበታለን። ደቡብ አፍሪካ ላይ የፈረሰው አፓርታይድ ስርዓት ግን ዛሬ በትክክል ተግባራዊ የሆነ አዲስ አበባ ላይ የአፓርታይድ ስርዓት ነው። አዲስ አበባ ላይ ያለው ነገራችን አፓርታይዳዊ ስርዓት ነው። የጄኖሳይድን መጨረሻው መቋጫ ጄኖሳይድ የሚሆን አፓርታይዳዊ ስርዓት ነው አዲስ አበባ ላይ ያለውና ይሄ በዚህ ልክ እየተሰቃየ ያለ ህዝብ መሆኑን ማስተባበል ስለማይችል ፊት ለፊት የሚታይ በተለይ ደግሞ አሁን እዚህ ኮሪዶር ልማት ምናምን እያሉ እንትን እያሉ ስለሆነ ብዙ ህዝብ ስላፈናቀሉ ለዛ ያን ህዝብ ማስተማሚያ እንደ ተስፋ እንዲኖረው ባዶ ተስፋ ነገር ግን እንዲመስለው ለማባበል ማለት ነው። ህዝቡን ትንሽ መተንፈሻ እንዲሆን አሁን በጣም የታመቀ ብሶት አለ። ለዚህ የታመቀ ብሶት መተንፈሻ እንዲሆን ብለው 15 ከመቶ መቀመጫው ላይ እንትን ብለዋል። ግን የአዲስ አበባን ህዝብ ማንቃት አለባቸው። በተለይ የአዲስ አበባ ሚዲያ ካውንስሎች አዲስ አበባን ህዝብ ወጠራችሁ ማንቃት አለባቸው። ፌክ ነው። ይሄ ምንድነው? ይሄ የምርጫ ውጤት ሳይሆን የስርዓቱ ሴታፕ ነው። የስርዓቱ በስርዓቱ የተሰራ ነገር ነው። ይህንን ነገር ለማስቀጠል አሁን የተያያዙትን ነገር ለማስቀጠል የሰሩት ነገር ነው። ሰርተው ያስቀመጡት ነገር ነው። የእነሱ ስሪት ነው እንጂ የህዝብ ስሜት አይደለም። አንድ ነገር እዚህ ላይ ልበል። ባለፈው 2013 ምርጫ ባልደራስ አባል ነበርኩኝ እና እስር ቤት ነበርኩኝ። ከመታሰራችን በፊት የገባ ነው ቃል ነበረ። እኔ በግሌ ደግሞ በተለይ የገባሁት ቃል ነበር። አንድ ለእስር የዳረገኝ ይሄ የገባሁት ቃል ነው። በአዲስ አበባ ላይ 23 የፌዴራል ፓርላማ መቀመጫ ለአንድ መቀመጫ ካሸነፈ ብልጽግና እኔ ባልደራስ ውስጥ ያለኝ የኃላፊነት ቦታ እለቃለሁ ብዬ ነበር። እለቃለሁ ተጠያቂ ሆኜ ብዬ ነበር፣ በግል ማለት ነው። ባልደራስም እኔ በግል ተጠያቂ ሆናለሁ፣ ባልደራስም እንደ ድርጅት ይጠየቃል ብዬ ነበረ። አንድም መቀመጫ ሊያሸንፍ አይችልም ብልጽግና። ኢህአዴግም ሆነ ብልጽግና አዲስ አበባ ላይ ብለህ ነበር፣ ትዝ ይለኛል። ፈጽሞ ሊታሰብ ማይችል ነበር። ይሄ የገባሁት ቃል ነው። በነገራችን ላይ አንዱ ለእስሬ ምክንያት የሆነው ማለት ነው ያው ምርጫው የእሱ ትርጉም ምን ነበረ? በዛን ጊዜ የነበረው በሀጫሉ ግድያ ውስጥ በሀጫሉ ጉዳይ ጋር በቀጥታም በተዘዋዋሪም ግንኙነት ኖሮን ሳይሆን የታሰብነው ሰዎች ከባልደራስ ከዚሁ ከገባ ነው ቃል ጋር ነው፣ ከምርጫው ጋር ተያይዘው ነው። ምርጫው እንዳለፈ ለቀቁ። ያው ግቡ እሱ ስለነበረ ማለት ነው። ዞሮ ምን ለማለት ፈልጌ ነው፣ ትክክለኛ 15 ከመቶ አይደለም ነፃ ምርጫ አዲስ አበባ ላይ ቢደረግ ገዢው ፓርቲ የሚያመጣው ማነው ተቃዋሚዎች የሚያመጡት ውጤት ዜሮ ነው። ገዢው ፓርቲ ዜሮ ነው። አንድ አላልኩም፣ ዜሮ ነው። ይሄን ደግሞ ነፃ ምርጫ ቢኖር እኔ እንደገና ምገባው ቃል ግን አሁን ይሄን መከራከሪያን የአዲስ አበባን ዲሞግራፊ ብልጽግና ላለፉት 8 ዓመታት ይሄ ያንተ ወይም የአዲስ አበባ ኮንስቲትዩንሲ ኢትዮጵያዊነትን አንድነትን የሚደግፍ ነው። ብልጽግናን አይደግፍም፣ ኢህአዴግን አይደግፍም፣ የብሔር ፌዴራሊዝምን አይከተልም፣ ዘረኝነትን የሚጠየፍ ነው፣ አንድነትን የሚፈልግ ነው። ዊናውደስ ይሄ ኮንስቲትዩንሲ ግን እንዳይኖርና ጠንክሮ እንዳይቆይ ብልጽግና ተግቶ እየሰራ አይደለም ወይ የሚሉ ሰዎች አሉ። እኔ የምማምንበት ለምሳሌ 4 ኪሎን ሲያፈርስ ለልማት ብሎ፣ ፒያሳን ሲያፈርስ ለልማት ብሎ፣ ይሄ የነፍጠኞች መንደር ብሎ የሚላቸውን በተለይ ዲሞግራፊ
ማህበረሰቡ ተሰባጥሮ የሚኖርበትን አካባቢ እያፈረሰ ወደ ዳር እየጣለ አይደለም። ይሄ የአዲስ አበባን ኮንስቲትዩንሲ የድምፅ እንትን እየበተነው አይደለም ወይ? ይሄ ታክቲካል የሆነ ቮቲንግ ሰፕሬሽን እየፈጠረ አይደለም ወይ? ጥሩ ጥያቄ ነው። ግን ምን መሰለህ፣ ማሰብና መተግበር የተለያየ ነገር፣ መመኘትና መተግበር የተለያየ ነገር ነው። አዎ የዲሞግራፊ ቅየራ ለማድረግ ስርዓቱ አስቦ በተግባር እየተንቀሳቀሰ ነው። ያንን ነገር መሬት ላይ ለማውረድ ችሏል አልቻለም ብለን ስንቃኝ ቀላል አይደለም። አንድ ጊዜ የሚፈልግ ነው፣ ገንዘብ የሚፈልግ ነው፣ የሚፈልግ ነው። የመንግስት ማይል ኖሮበት ማለት ነው። ስለዚህ አስበዋል። የተወሰነ ሞክረዋል፣ ግን ሰክሰስፉል አይደሉም ነው የምትለው አንተ? ግን የተወሰነ ፐርሰንት ማለት ነው። ምንም ጥያቄ የለውም። አይተናል እኮ በመንግስት ወደ ከብልክ ወልቃይት ላይ እንደተደረገው፣ በጸለምት ላይ እንደተደረገው፣ በሁመራ ላይ እንደተደረገው፣ እዚህ ሰሜን በሚባለው በግንብና ሰሜን በሚባለው ቦታ ላይ እንደተሞከረው አሁን እዛ ላይ በደንብ ዲሞግራፊ ቅያሬ ታቅዶ ግን ረዥም ጊዜ ፈጅቷል። በአንድ ጊዜ አልሆነላቸው። እነሱም በህወሓትም እኮ ሜዳ ላይ በነበረበት ዘመን ያሰበው የዲሞግራፊ ቅያሬ ነበር። ያንን ስልጣን ላይ መቶ ለመተግበር ጊዜ ፈጅቶበታል። ወዲያው አልተሳካለትም። ከፍተኛ ሪሶርስ የሚጠይቅ ነው። ከፍተኛ ደግሞ እንዳልኩት ሎጂስቲክስ የሚጠይቅ ነገር፣ ቀላል ነገር አይደለም። አንድ ህዝብ ከአንድ ቦታ አምጥተህ ወደ ሌላ ቦታ ወሰድ ማለት ነው። ነገራችን ላይ በዚህ በወልቃይት እና በጸለምት በጣም ከፍተኛ ውጤት ያስመዘገበ ነገር ነው። ግን 30 ዓመት የፈጀ ሂደት፣ በ30 ዓመት ሂደት ውስጥ የመጣ ነው። በ27 ዓመት ሂደት ውስጥ የመጣ ነገር ነው። ዝም ብሎ በ3 እና በ4 በ5 ዓመታት ውስጥ በ6 በ7 ዓመታት ውስጥ በ10 ዓመታት ውስጥ የተፈጸመ ነገር አይደለም። ያ ጊዜ ገና አሁን ምንድነው ሂደቱ ጀምሯል። በጥቡ ምንድነው አዲስ አበባ ውስጥ ሂደቱ ጀምሯል፣ ግን ውጤት አላመጣም። በሌላ በኩል ደግሞ አሁን ወልቃይትና ጸገዴ ጸለምትን ስንመለከት፣ ሁመራን ስንመለከት እሱ ይሄ ገጠርማ አካባቢ ነው፣ ከተማ አይደለም። በገጠርማ አካባቢ ላይ በተለይ ሰፊ የሆነ ባዶ መሬት ባለበት አካባቢ ላይ ዲሞግራፊ መቀየር እና አዲስ አበባን በመሰለ ከተማ ላይ ህዝቡ ተፋፍሮ በሚኖርበት ከተማ ላይ ዲሞግራፊ መቀየር የተለያዩ ነገሮች ናቸው። ስለዚህ በአተገባበሩ ላይ ብዙ ችግር ገጥሞባቸዋል። ሂደቱን ግን ሞክረውታል ማለት ነው። እና አሁን ላነሳው ጥያቄ ምንድነው፣ በሀሰቡት ልክ ተፈጻሚ ያልሆነላቸው እንደው በባህር ውስጥ በጭልፋ እንደ መጨለፍ ነው የሆነባቸው ማለት ነው። እና ይሄንን ማለት ወደፊትም አይቀጥሉም፣ አደጋ የለም ማለት አለ። ከፍተኛ አደጋ አለ እና ህዝባዊ ተቃውሞ የሚፈልግ ነገር ነው። ዋናው ደግሞ ይሳካላቸው ላይሳካላቸው ማለት አይደለም። እሱ አይደለም ነጥቡ። የሚያስከትለው ውጤት ምንድን ነው? እሱ የሚያስፈራን እሱ ነው። በነገራችን ላይ ማንም መጥቶ አዲስ አበባ ውስጥ ይሄ ቁልፍ መሆን አለበት። አዲስ አበባ ውስጥ መጥቶ የዲሞግራፊ ቢቀየር አዲስ አበባ ችግር የለውም። 99% ህዝብ የአዲስ አበባ ህዝብ ኦሮሞ ቢሆን ችግር የለውም። እሱ ላይ አይደለም እኛ ተቃውሟችን። አንድ መንግስት በማድረጉ መንግስት ይሄን ማድረግ የለበትም። የመንግስት ስራ አይደለም ነው ቁልፉ ነጥብ እሱ። የመንግስት ስራ ይሄ መሆን ዲሞግራፊ መቀየር መሆን የለበትም። የትም ቦታ ላይ አዲስ አበባ ላይ ብቻ ሰው የትም ቦታ ላይ ዲሞግራፊን ለመቀየር መንግስት እንትን መሆን የለበትም። ሁለት በዚህ አይነት እንቅስቃሴ ውስጥ ሊመጣ ቢችለው ማነው ውጤት ሀገር ያጠፋ ይችላል። እንደዚህ መንግስት በእንደዚህ አይነት ስራ ላይ በሚልበት ጊዜ በሚሰማራበት ጊዜ የሚያስከትለው ውጤት አለ። for every action there is a reaction እንደሚባለው ማለት ነው። ለምታደርገው ነገር ሁሉ ጊዜ ምላሽ አለው። ስለዚህ ምንድነው እንደዚህ መንግስት በሚያደርግበት ጊዜ አንድ ይሳካል ላይሳካም የሚለው ትተን እንኳን ውጤቱም ደግሞ ችግር የለውም ብንል እንኳን ችግር የለውም። እኛ ኦሮሞ እኮ አዲስ አበባ ውስጥ አይዋ አብዛኛው ህዝብ ኦሮሞ አይሁን የሚል ማንም አቋም እንትን የለውም። ማንም እንደዚህ አይነት አቋም የለውም። ናቹራል በሆነ ፕሮሰስ ከሆነ ናቹራል ፕሮሰስ ከሆነ የህዝብ ወደ አንድ ቦታ መሄድና አንድ ቦታ ላይ ሰርቶ መኖር ወይንም አዲስ ነገር መፍጠር ናቹራሊ ከሆነ ችግር የለውም፣ የትም ዓለም ላይ ያለ ነው። መንግስታዊ ከሆነ ግን እሱ ነው ዲሞግራፊ የሚባለው። እሱ ነው አንድን ማህበረሰብ ለመጥቀም ወይ ሌላውን ለመጉዳት የሚባለው። ያ ነው መንግስታዊ ሲሆን ነው እሱ ነው። ኤግዛክትሊ ዳትስ ዘ ፖይንት። ምንድነው አሁን ያልከው ነጥቡ። እሱ ደግሞ ምንድነው እንደዛ ደግሞ የሚያደርግ መንግስት በዛ አይደለም የሚቆመው። ሌላው ደግሞ ትልቁ ነጥብ
አየህ እንደዛ የሚያደርግ ዲሞግራፊ ቀይራለሁ የሚል መንግስት ካለ የሚያደላለት ማህበረሰብ አለ ማለት ነው። በጥናትነት የፈረጀው አለ ማለት ነው። የማይፈልገው ማህበረሰብ አለ ማለት ነው። ስለዚህ ዲሞግራፊ መቀየር ብቻ ሳይሆን ወደ ሌላም ነገር ይሄዳል። አየህ እዛ ጋር ታቆመው ቁልቁለት መንገድ ነው። ከዛ በኋላ በዚህ ጀምረህ ወደ ሌላ ነገርም ትገባለህ ወደ ሌላ ነገር ትገባለህ እና የዛ ምንድነው የዚህ ሂደት ምንድነው? የዚህ ሂደት መጨረሻው ምን ይሆናል? በሌሎች ሀገሮች እንዳየ ነው እንደዚህ አይነት ህዝብን በማንነቱ የመለያየት ስራ መንግስት ሲገባበት መጨረሻው ጄኖሳይድ ይሄን እናውቃለን። መጨረሻውን ነው የምናውቀው። ምልቂት ነው። ስለዚህ አሁን እንደዚህ በሚያደርግበት ጊዜ አሁን ከተማ ውስጥ ይግባ አይግባ አይደለም፣ ኦሮሞ ለምን አዲስ አበባ ውስጥ ይገባል አይደለም ጉዳዩ። የዚህ ሂደት መጨረሻውን በሌሎች ዓለሞች እናውቃለን። ከሌላው ዓለም ታሪክ መማር አለብን። የዚህ ሂደት መጨረሻው እልቂት ነው የሚሆነው፣ ብጥብጥ ነው የሚሆነው። ስለዚህ ይሄ ነገር መቆም አለበት ነው። እናንተ እንዳልከው ግን መንግስት ሳይገባበት ግን ማንም ኢትዮጵያዊ አዲስ አበባ ውስጥ መጥቶ መኖር ይችላል። እንደው እባካችሁ ኑ ነው አዲስ አበባ ላይ ተወልዶ እንዳደገ ሰው የማስበው አዲስ አበባ ላይ ሆነ ማን ከየትስ ቢመጣ ከየትስ መጥቶ አዲስ አበባ ላይ ቢገባ እንደው አንድ ቀን ሳስበህ ነው እናውቃለን። አንተ አዲስ አበባ ልጅ ነህ አይደለም? ታስባለህ ጎረቤትህ ከዚህ መጣ ብለህ እንደው ፈጽሞስ ነው እንደው እንደዚህ አይነት ሀሳብ አለ ወይ? እንደዚህ አይነት እኮ ሀሳብ የለም በአዲስ አበባ ውስጥ ማለት ነው። እና ሀሳቢውም የለው አዲስ አበባ ውስጥ ማንም ኢትዮጵያዊ መጥቶ እንትን ከጎረቤት እዛው ከተወለደ ሰው እንደው ሀሳቡ እኮ የለም። እኔ የምልህ ሀሳቡ ነው እኮ የሌለው፣ ሀሳቡም የለም። እንኳን አይደለም ልትቆጣ ቀርቶ አይደለም ቅሬታ ሊኖርብህ ቀርቶ ጭራሽ ሀሳቡ የለም። አዲስ አበባን ሆሞጂኒየስ ማድረግን ጥፋት አዲስ አበባን ሆሞጂኒየስ እንድትሆን ማድረግ የአንድ ብሔር የበላይ እንድትሆን ወይም በአንድ ብሔር እንድትዋጥ ማድረግ ወይንም ደግሞ ወደ አንድ ክልል መውሰድ ኢትዮጵያዊነትን ማጥፋትም ጭምር ነው። አንደኛ ምንታገለት አዲስ አበባ የኢትዮጵያኖች ሁሉም ኢትዮጵያኖች ደምና አጥንታቸውን አፍስሰው በአንድ ላይ ሞተው የካቲት 12 ይታወቃል። የጣሊያን ወረራ ጊዜ እኛ በመግለጫችን ሞተናል። ህዝቦች አብረው የገነቧት ከተማ ነች። ኢትዮጵያዊነት የሚገለጽበት ከተማ ነች። ኢትዮጵያዊነትም እንዲቀጥል ስትሮንግ ሆልድ ሆና የቆየች ከተማ ነች። እንድትቆይም ነው ትግላችን። እና እዛ ላይ ምንድን ነው የምትለው? አዲስ አበባ ላይ የሚደረገው ወደ ምርጫው ትንሽ እንመለሳለን። እዚህ ላይ አስተያየት ስጥ ብዬ ነው። አንዳንድ ሀሳቦችም ስለነበሩ ከወጣ ነው መግለጫ ጋር ይሄ አሁን ያልከው ነገር አዲስ አበባ የመላ ኢትዮጵያውያን ነች። የመላ ኢትዮጵያውያን በባለቤትነት ያሉባት ከተማ ናት። ይሄ ምንም ጥያቄ ውስጥ የሚገባ ነገር ጥያቄም ተነስቶ አያውቅም። እኔ ባልደራስ በነበርን ጊዜ በአክራሪ የኦሮሞ ብሔርተኞች ዘንድ ያለ ጥያቄ ነው እንጂ ከሌላ ቦታ መጥቶ አያውቅም። ወላይታ እኔ አዲስ አበባ የኔ ነች፣ ማነው ሶማሌ አዲስ አበባ የኔ ነች፣ አፋር የኔ ነች፣ ከሌ የኔ ነች የሚል ጥያቄ እኔ ሰምቼ አላውቅም። ከዛ ውጭም አለ ብዬ አላስብም። በነገራችን ላይ አዲስ አበባ የመላ ኢትዮጵያውያን እንደሆነች ነው አብዛኛው ኦሮሞ ማለት በነገራችን ላይ ኦሮሞ ማለት ነው። የአክራሪ የኦሮሞ ብሔርተኞች የሚናገሩት ነገር የኦሮሞ ሕዝብ አቋም አድርገን እናነሱ። በጣም እዚህ ላይ ስህተት እንዳንሰራ። አብዛኛው የኦሮሞ አዲስ አበባ የኔ ነች አቋም የለውም፣ የለም። ስለዚህ ወደዚህ ስህተት ውስጥ እንዳንገባ ማለት ነው። ይህንን ነገር የጀመሩት አክራሪ የኦሮሞ ብሔርተኞች ናቸው። እዛው ላይ ነው ታጥሮ፣ እኔ እስከማውቀው ድረስ እዛው ላይ ነው ታጥሮ የቆመው። ከዛ ውጭ እኔ በባለቤትነት የኔ ናት የሚል አጋጥሞን አያውቅም። እኔ ባልደራስ በነበርኩበት ጊዜ ይሄ ጉዳይ መጥቶ አያውቅም። በደርግ ጊዜ እንደዚህ አይነት ጥያቄ አልነበረም። በራሱ በህወሓትም ጊዜ እንደዚህ አይነት ጥያቄ አልነበረም። በነገራችን ላይ በህወሓት 27 ዓመት ሲኖር እኮ እንደዚህ አይነት ጥያቄ አልነበረም። እንደዚህ አይነት ጥያቄ ከየትኛውም የማህበረሰብ ክፍል መጥቶ አያውቅም፣ ከኦሮሞም ጨምሮ ማለት ነው። ከኦሮሞም ጨምሮ ልክ ይሄ ነገር እንትን ያለው የአብይ አህመድ ወደ ስልጣን ከመጣ በኋላ ነው። ከዛ በፊት የነበረው ምንድን ነው? አዲስ አበባ ኦሮሚያ በአዲስ አበባ ውስጥ ልዩ ጥቅሟ ሊጠበቅላት ይገባል የሚል አቋም ነበር። ይሄም ደግሞ ከኦሮሞ የመነጨ አይደለም። ይሄ የመነጨው ከህወሓት ለምንድን ነው ይህንን ህገ መንግስት ያስገባው? ከተማ ውስጥ ያለው ብዙሃኑ ህዝብ እንግዲህ ህወሓት ስልጣን ላይ እስከነበረበት ጊዜ ድረስ አብዛኛው ህዝብ አማራ ነው።
ስለዚህ አማራና ኦሮሞ ለማጋጨት እሱ ሁሉ ጊዜ የከፋፍለ ግዛ ስልት ነበረው። ስለዚህ ምንድነው ከተማ ውስጥ አብዛኛው ህዝብ እንትን ያለው አማራን ያለው የኦሮሚያ ናፍተን ይሄን ብናደርግ ሁለቱን እንትላለን፣ ሁለቱን እናጋጫለን፣ እኛ ገላጋይ ሆነን በሰላም እንኖራለን፣ በሰላም እንገዛለን፣ በሰላም እንገዛለን። ስለዚህ የከፋፍለ ግዛ እንትን ነው ያመጣው፣ ግብአት አድርጎ ነው የመጣው። ግን በዛም ዘመን ሆኖ አይ በዚህ ደረጃ ህገ መንግስት ውስጥ አንቀጽ ገባ እንጂ ከኦሮሞ ብሔርተኞች አዲስ አበባ የኦሮሚያ ናት የሚል ጠንካራ የሆነ አቋም በምሁራኑም ዘንድ ሲስተጋባ ሰምቻለሁ። ይሄ ነገር ገፍቶ የመጣው መቼ ነው? ብልጽግና ወደ ስልጣን ከመጣ በኋላ ወደፊት የሚያመጡት ደግሞ ከበስተጀርባው ያሉት በነገራችን ላይ የኦህዴድ ባለስልጣናት ናቸው። ለምንድን ነው ይህንን ነገር ያመጡት? ያልክ እንደሆነ የጸጸት ስላለባቸው ምንድን ነው ጸጸቱ ያለ እንደሆነ 27 ዓመት ሙሉ ከህወሓት ጋር ተወሽቀው ህዝባቸውን አሳልፈው ሰጥተው ነበር፣ ሲያስገድሉት ነበር፣ ሲያሳርዱት ነበር፣ ሲያስጨቁኑት ነበር፣ ሲያዘርፉት ነበር። ስለዚህ ምንድነው አሁን ለዛ ማካካሻ ሆኖ እንደ ማካካሻ ሆኖ ይሁን አዲስ አበባን ይዘን ለመጣ ነው። አዲስ አበባን የኦሮሚያ እናደርግልናለን። ስለዚህ ምንድነው የራሳቸውን ታሪክ የቆሸሸ ታሪክ መሸሸጊያ መደበቂያ ነው ያደረጉት። በዚህ ልክ ነው ይሄ አጀንዳ ወደፊት የመጣው እንጂ ከህዝብ። ስለዚህ እንትና የኦህዴድ ባለስልጣናት የኦህዴድ መሪዎች ጭንቀት የወለደው ፌክ ማህበራዊ መሰረት የሌለው ህዝባዊ መሰረት የሌለው ጥያቄ ነው። ይሄ ግልጽ መሆን አለበት። ኦሮሞ ህዝብ ግን አዲስ አበባ የመላ ኢትዮጵያውያን ናት በሚለው ላይ ችግር የለበትም። ችግር አይደለም አዲስ አበባ አይደለም አገሪቷ ከተማ ቆርጦ ኦሮሚያ ውስጥ መዘም ኦሮሞ ብዙሃን በሆነበት አካባቢ በወለጋም በየትኛው ኦሮሞ ባለበት አካባቢ ሄደ ማንኛቸውም ኢትዮጵያዊ መጥቶ አብሮ ጎኑ ሲኖር አይደለም ጉርብትናውን ልቡን ከፍቶ የሚሰጥ ህዝብ ነው የኦሮሞ ህዝብ። እናውቀዋለን። ልቡን ከፍቶ የሚሰጥ ህዝብ ነው። እንትን አይደለም የኦሮሞ ህዝብ የጠባብነት ችግር የለበትም። አብሮ መኖር የሚችል ነው። ከስር መሰረቱ ከባህሉ አንስተ ማለት ነው። ጉዲፈቻ ባህል ያለው ህዝብ ነው እና ይህንን ከኦሮሞ ህዝብ ጋር እንዳናጣብቅ የኦሮሞ ህዝብን በዚህ ስሙ እንዳናነሳ ነው። ጽንፈኞችን ነው በዚህ ስማቸውን ማንሳት ያለብን ለማለት ፈልጌ ነው። እና በዚህ ልክ የአዲስ አበባን ጉዳይ ስለ አዲስ አበባ ጉዳይ በምንከራከርበት ጊዜ ከጽንፈኞች ጋር ነው መታገል ያለበት እንጂ ከማህበረሰብ ጋር መሆን የለበትም። በተለይ ከኦሮሞ ህዝብ ጋር መሆን የለበትም። ያለ ላም ባልዋለበት ኩበት ለቀማ ነው የሚሆን የሚለውን እንደው እንትን ላሰብርበት ነው። የኦሮሞ ህዝብ ከሌላ የኢትዮጵያ ወንድሞቹ እና እህቶቹ ጋር አብሮ በሰላም መኖር የሚፈልግ ህዝብ ነው። ይሄ ትግራይን ህዝብ ይመለከታል፣ የአማራ ህዝብን ይመለከታል፣ ብዙሃኑን ኢትዮጵያውያን የሚመለከት እውነታ መሆኑን ሁላችንንም ለአፍታም ቢሆን መዘንጋት የለብንም። ኢትዮጵያ የቆመችው በብዙሃኑ ነዋሪዎቿ በህዝቧ ፍቃድ ላይ ነው። ይህ ግልጽ መሆን አለበት። ኢትዮጵያን ያቆማት ጠመንጃ አይደለም፣ የገዢዎች ጠመንጃ አይደለም፣ የገዢዎች ኃይል አይደለም። የህዝቧ ፍቃድ ነው። ኦሮሞ፣ ትግራይ፣ አማራ ሳንል ማለት ነው። የህዝቧ ፍቃድ ነው። ይሄ ማለት እያንዳንዱ ኢትዮጵያን ይሻታል ይፈቅዳታል ነው ወይ? አይደለም። የተወሰኑ የተለየ አቋም ሊኖራቸው ይችላል። ግን ዞሮ ብዙሃኑ በጣም ደግሞ ኦቨርዌልሚንግ ማጆሪቲ የምንለው የምንችለው በአክላሜሽን እንደምንለው አብዛኛው ህዝብ ግን በየትኛው ማህበረሰብ ውስጥ ሄደ ኢትዮጵያን የሚሻ ኢትዮጵያን የሚፈልግ መሆኑ ለዛም ደግሞ ለአብሮነቱ መገለጫ አድርጎ የሚመለከተውም ደግሞ አዲስ አበባን መሆኑን እንደው ግልጽ ሊሆን ይገባል ለማለት ነው። ዞሮ አሁን ወደ ምርጫው እንመለስና የምርጫውን ያነሳ ነው ምንድነው አዲስ አበባ ላይ የተወጠኑ በነገራችን ላይ አዲስ አበባን ጉዳይ በተለየ መንገድ ያነሳ ነው። ከዚሁ 15% ለቂቅ ያለው ይኸውና በቃ በኢትዮጵያ ውስጥ አሁን እንግዲህ ነገ ተነገ ወዲያ የአገዛዙ ሚዲያዎች የሚለፍፉት ምንድነው? ይኸውና እኮ በቃ አዲስ አበባ ላይ 15% ተቃዋሚዎች ገቡ። በተለይ አዲስ አበባ ላይ ይጠቀሙበታል ብዬ አስባለሁ፣ ከፌዴራል ፓርላማውን በላይ ማለት ነው። እና በዚህ እንዳይታለል ህዝባችን አዲስ አበባ ህዝብ ሆነ የኢትዮጵያ ህዝብም ሆነ እንዳይታለል መጠንቀቅ አለብን። ወደ አማራ ክልል ልምጣለን ይውላለሁበት በአማራ ክልል ውስጥ ከ80% በላይ
ከ80% በላይ ቦታዎች ላይ ምርጫ እንደማይደረግ ግልጽ መሆን አለበት። 80% የአማራ ክልል በፋኖ ቁጥጥር ስር ነው። ይሄ እውነታ ነው። አይደለም የሚል ከሆነ አገዛዙ እስቲ በሩን ለዓለም አቀፍ ሚዲያዎች ይክፈት፣ ይፍቀድላቸው፣ ይምጣና እስቲ ይዘግቡ ይዩ እና እነሱ እንግዲህ ከኛ መድም ከዚያም ወገን ብለን እንትንላቸው ልንፈርጃቸው ምንችላቸው አይደሉም። እስቲ እነሱ ይምጡና ይዘግቡና እነሱ የዘገቡትን እስቲ እንስማ እና በፋኖ በሚቆጣጠርበት ቦታ ላይ አንድም ነው ቆመል አንድም የምርጫ ጣቢያ የለም፣ ሊኖርም አይችልም። ድርጅቱ ይፋ የሆነ መግለጫ አውጥቶበታል፣ ይፋ የሆነ አቋም ወስዶታል። ህዝቡም አይፈልግም። እንደ ፋኖ እኛ ብቻ የወሰድነው አቋም ሳይሆን ህዝባችንም አይፈልግም። ህዝባችን ነው እኮ አሁን ይሄ እንዴት ነው 80% ክልሉን ነፃ ሊወጣ ይቻላል? እንዴት ነው 80% ቦታ ላይ ስርዓቱ ሊነቀል ይቻላል? ህዝቡ ስላልፈለገ ነው። በፋኖ ፍላጎት ብቻ አይደለም። የፋኖ የህዝቡ ፍላጎት መገለጫ ነው። አገዛዙን አይፈልግም፣ ስርዓቱን አይፈልግም። ስለዚህ ስርዓቱን በማይፈልገው ስርዓት እሱ ባዘጋጀው ምርጫ ላይ ሊሳተፍ አይችልም። ግን ያው እነሱ የሰሩትን ሁለት የሪስክ አሴስመንት የሚሉት ነገር አለ፣ ጥናት አለ። አንዱ ምርጫ ቦርድ የሰራው አለ፣ አንደኛው የፌዴራል ፖሊስ የሰራው አለ። እሱም ሰምታችኋል ብዬ አስባለሁ። ላልሰማ ሰው ግን ላስታውሳቸው፣ እነሱ ራሱ ምን ያህል የተሳከረ አቋም እንዳላቸው በዚህ ክልል ላይ በአማራ ክልል ላይ ባለው ምርጫ ማለት ነው ገላጭ ስለሆነ ማለት ነው። በጣም የተሳከረ በአገዛዙ ዘንድ እንኳን ራሱ የተሳከረ አስተሳሰብ ነው። ምርጫ ቦርድ ሰራሁት በሚለው ጥናት ላይ በጣም አስቂኝ የሆነ እኛም ብቻ ሳይሆን ዓለም አቀፉ ማህበረሰብ ሊያስቅ በሚችል መንገዱ ማለት ነው በርቀት ያሉትን እንኳን ሊያስቅ በሚችላቸው መንገድ 90% በቦታዎች ላይ ምርጫ ይደረጋል። በጣም አስቂኝ ነው። እኔ የምልህ እንኳን እንደዚህ ያለ ስለ ምርጫ ቦርድ ማንነት ስለሚገልጽ ማለት ነው ምርጫ ቦርዱ በጣም አስቂኝ እንደሆነ ምንም አይነት ነፃ ተቋም እንዳልሆነ የሚያሳይ ስለሆነ በራሱ ያጋለጠበት በትምህርት ጥቅስ አድርገው ጥናት ስለሆነ እሰየው ነው ያልኩት። ይህንን ጥናት ይዤ መጣሁ ሲል እሰየው ነው ያለው እና በዛው መሰረት አሁን ምንድን ነው ያለው? ስለዚህ አስቻይ ሁኔታ አለ፣ ከ90% በላይ አስቻይ ሁኔታ አለ እና በዚህኛው ምርጫ ላይ በ8 ወረዳዎች ላይ የምርጫ ወረዳዎች ላይ ምርጫ አይደረግም ነው ያለው። በጣም የሚያስቅ እኔ እየሳኩኝ ነው ይህን የምናገረው። ምንድነው በ2013 ምርጫ ግን እንግዲህ በአንጻራዊ መንገድ በክልል ውስጥ ሰላም በነበረበት ጊዜ ማለት ነው ከ5 ዓመት በፊት ግን በ19 የምርጫ ወረዳዎች ላይ ምርጫ ሊደረግ አልቻለም። አሁን በግማሽ አንሶ በ8 የምርጫ ወረዳዎች ላይ ብቻ ነው ምርጫ ማይደረገው ብሏል። እንደ ማን ነው ይሄን እሰየው? የዛኔ ፋኖ በማይታገልበት ጊዜ ማለት ነው 19 ወረዳ በማግስቱ ህወሓት በተሸነፈ በማግስቱ ገና ወደዚህ ችግር ውስጥ ሳይገባ ማለት ነው። እኔም ራሴ እስር ቤት ውስጥ ነበርኩ ጊዜ ታስታውስ እንደሆነ አላውቅም እና ምንም አይነት ነገር በሌለበት እና በድሉ ማግስት ማለት ነው ህወሓት ላይ ከህወሓት ጋር በነበረው ጦርነት በዛ ማግስት ማለት ነው እና በዛን ጊዜ እንኳን በጣም በአንጻራዊነት ሰላም አለ የሚባልበት ጊዜ እንኳን ከግማሽ በላይ ማነው ከ19% ላይ 19 ምርጫ ወረዳዎች ላይ ምርጫ አልተደረገም ተብሏል። አሁን በግማሽ አደሰ 8 ነው አሁን ያለው 8 ምርጫ ወረዳዎች ጦርነት ኖረው እና በጦርነት ኖረው የክልሉ መንግስት በፈረሰበት ሁኔታ ማለት ነው። ክልሉ መንግስት ፈርሷል። በነገራችን ላይ በአማራ ክልል ውስጥ የክልሉ መንግስት ፈርሷል። ያለው ምንድነው? ወታደራዊ አገዛዝ። ይሄ ግልጽ መሆን አለበት። ያለው ወታደራዊ አገዛዝ እንጂ የክልሉ መንግስት በሁለት እግሩ የቆመ የሲቪል አስተዳደር አማራ ክልል እንደማለው ወታደራዊ አስተዳደር ነው። ወታደራዊ አገዛዝ ነው ያለው የፌዴራል ሰራዊቱ ማለት ነው። የፌዴራል መከላከያው ማለት ነው። የእሱ አገዛዝ ነው በክልል ውስጥ ያለው እና በዚህ ሁኔታ ውስጥ ጭራሽ ከ19 ወደ 8 ወርዷል ማለት ነው። እንዳልኩት በዚህ እንዳንከፋ እየታገልን ያለን ሰዎች፣ እውነትን ምንሻ ሰዎች፣ ብዙሀን ኢትዮጵያን በዚህ ሪፖርት እንዳንከፋ ምርጫ ቦርድ ራሱን ያጋለጠበት ነው። እሰየው እኛ ነፃ አይደለም ብለን ከምንከራከረው በላይ በዚህ ሪፖርት ራሱን አጋልጧል። ስለዚህ ይሄ ማን ስራ ነው? የመለኮት ስራ ነው። የእግዚአብሔር ስራ ነው። የፈጣሪ ስራ ነው። እሰየው በቃ ይሄ ማስረጃ ነው። ለትውልድ ለታሪክ የሚቀርብ ማስረጃ ነው። ለዓለም አቀፉ ማህበረሰብ ምርጫ ቦርድ ኢትዮጵያ ውስጥ ያለው ምርጫ ቦርድ ገለልተኛ እንዳልሆነ ይሄ ማሳያም ጭምር ነው
ለምሳሌ አማራ ክልል ልክ እንዳልከው 80% ፋኖ በተቆጣጠረበት ሁኔታ 8 የምርጫ ክልሎች ብቻ ናቸው ምርጫ የማይደረግባቸው ካለ ታማኒነት የለውም ይሄ ምርጫ ቦርድ ማለት ነው። ቢኮዝ ህዝቡ ምርጫ መደረግ የማይችልበት ሲቹዌሽን ምርጫ መደረግ ይቻላል ብሎ መዋሸት የቻለ ነው። ስለዚህ በዚህ የዋሸ ምርጫ ቦርድ ደግሞ የምርጫ ውጤቱን ደግሞ ታማኒ ሊያደርግ ይችላል ብለን መታሰብ አይቻልም ማለት ነው። እንግዲህ ደግሞ ይህን ደግሞ የበለጠ የሚያጋልጽ ነገር ልንገር። የበለጠ ይሄ እንዳልኩ ፊት ለፊት የመጣልን ከሰማይ ላይ የወረደ ለእውነት ለቆምነው ወገኖች ከሰማይ ላይ የወረደ ሲሳይ ግን የበለጠ ደግሞ የሚያጋልጠው የበለጠ ነው ማጠናከሪያውን ደግሞ ልንገር። ሁለተኛውን ጥናት የዳሰሳ ጥናት የሰራ ደግሞ ፌዴራል ፖሊሱ ሰርቷል። አቶ ገብረ ምናምን በአንድ በሆዴድ ሰው ነው የሚመራው በሱ ተሰርቷል። እሱ ደግሞ ምናል እሱ ደግሞ እንትን ሲል በአጠቃላይ ዝርዝሩን ውስጥ አልገባም። እሱ ደግሞ ጥናት አቅርቦ ለዚህ ለፓርላማው አቅርቧል እና እሱ ደግሞ ምን አለ በ50 ከመቶ በአማራ ክልል ውስጥ በ50 ከመቶ ምርጫ ጣቢያዎች ላይ ምርጫ ማድረግ አይቻልም ብሎ ነብቋል። እንግዲህ አስበው በግማሹ የምርጫ ወረዳ በግማሽ አማራ ክልል ውስጥ ምርጫ ማድረግ 50 ከመቶ ከሆነ 8 ብቻ ያ ነው 8 የምርጫ ጣቢያዎች ብቻ ሊሆኑ አይችሉም። 50 ከመቶ ካልክ እኮ ስንት ወረዳ አለ መሰለህ? ከመቶ በላይ ወረዳ አለ በአማራ ክልል ውስጥ ከመቶ ምናምን 110 ምናምን ውስጥ ነው ያለው። ስለዚህ በግማሽ ማለት ምንድን ነው? እያንዳንዱ ወረዳ የምርጫ ወረዳ ምን ማለት ነው? ከ50 በላይ በሚገኙ ምርጫ ወረዳዎች ላይ ምርጫ ማድረግ አይቻልም ብሎ ደምድሞ ጥናት ሰርቶ ለፓርላማ አቅርቧል። የፌዴራል ፖሊስ ማለት ነው። የፌዴራል ፖሊስ እሱን አቅርቧል። ምንድነው የምርጫ ቦርድ 8 ይላል፣ የፌዴራል ፖሊስ ደግሞ 50 ምናምን ይላል። ይሄ ቅድም መሳከር የሚል ያለመናበብ ተግባብተው መዋሸት አልቻሉም እና በዚሁ በራሱ እንግዲህ በደንብ እያየ ነው ማለት ነው። እና በአጠቃላይ ምንድነው የኛ ኃላፊነት ይህን ምርጫ ሁላችንም ማለት ነው ሁላችንም ደረጃ ያለ ነው በአዲስ አበባ ሚዲያ ካውንስልም ደረጃ ያላችሁት በሌላ ደረጃው በዲያስፖራ ውስጥ ያለ በሀገር ውስጥ ያለ እውነተኛ ተቃዋሚ እውነተኛ ኢትዮጵያዊ እውነት የሚፈልግ የኛ ኃላፊነት ይሄንን እውነታ ለህዝባችንም ለዓለም አቀፉ ማህበረሰብ ማድረስ ነው። ዓለም አቀፉ ማህበረሰብ እንዳልኩት ደግመዋለሁ መደገም ስላለብኝ ነው መደጋገም አለብን ብያለሁ። በደንብ ያተኮረው ፌዴራል ፓርላማው ላይ። ስለዚህ ፌዴራል ፓርላማው ላይ ያለውን እውነታ ለማድረስ ለዓለም አቀፉ ማህበረሰብ ርብርቦች ያስፈልገዋል። በተለይ በእነሱ በእንግሊዝኛ ቋንቋ ርብርቦች ያስፈልገዋል እና ይሄን አደራላለሁ። እንደገና ደግሞ እንዳልኩት የአዲስ አበባ ህዝብንም በየክልሉ ያለውንም ህዝብ በሚመለከት የተቃዋሚዎች ቁጥር በየእንትን ውስጥ በየክልል ምክር ቤቶች ውስጥ ይጨምራል ተብሎ ይጠበቃል። እንግዲህ የሰሩትን ዝርዝሩን ቲያትር የራሳቸው ፊገር ሰርተው ይመጣሉ። የቁጥር መደላደል አንተ እንዳልከው 46% የሚሆን ምርጫ በሀገራዊ ደረጃ ብልጽግና ተወዳዳሪዎችን አላሳተፈም ነው። ያ ማለት 46 ወንበር 46 መቀመጫዎችን እሱ በፌዴራል ፓርላማ ተቋርጣል። ታላቁ እስክንድር እንግዲህ በ15 መቀመጫዎችን 15% ብለዋል እስክንድር። ተመልሳል እስክንድር ነው። በአዲስ አበባ ከተማ 15% ብለኛል። በፌዴራል ደረጃ በሀገራዊ ደረጃ ስንት ፐርሰንት ነው? ቅድም ስናወራ የነበረው 48 መቀመጫ ነው። 48% አይደለም መቀመጫ ነው አይደለም መቀመጫ ነው። 537 ይመስለኛል አጠቃላይ መቀመጫ ያለ ፌዴራል ፓርላማ ውስጥ 537 ይመስለኛል። ስለዚህ 48 ማለት በጣም አነሳ ነች ቁጥሩ። ያው ፐርሰንቴጁን አላወጣሁም። ያው ግን 48ን ከ537 ላይ ፐርሰንቴጁን መስራት ነው። ዞሮ ምን ለማለት ነው? ከዚህ በፊት ታይተው ከነበሩት ከምርጫ እና ምርጫው በ70%
በ70% ምናምን አሸነፍኩ ይላል። ድሮ 90% የሚለው 75% ምናምን አደረግኩት ይላል ማለት ነው። በፐርሰንት ሲወጣ እንግዲህ ስንት ፐርሰንት እንደሆነች 48 በስርዓት እንግዲህ ስንት ፐርሰንት እንደሆነች 48 በስርዓት መቀመጫ ቀላል አይደለም። በነገራችን ላይ 48 መቀመጫ ቀላል አይደለም። ያው ከነበረ ልምድ ማለት ነው። ያ ማለት ምንድን ነው? ትንሹም ነገር እንትን ስለሚል ነው። ትንሹም ነገር ለሱ አንድ መቀመጫ አሳልፈው መስጠት ትልቅ ነገር ስለሆነ በሱ መለኪያ ማለት ነው እንጂ ነፃ ምርጫ ቢደረግ እኮ የት ነው የሚያሸንፈው? ከኢህአዴግ ርዝራዦች መካከል ሊያሸንፍ የሚችለው እንደው ትንበለው አሁን እሱም ራሱ ብዙ ሊያነጋገር የሚችለው ትግራይ ነው፣ ህወሓት ነው ነፍስ ያለው ማለት ነው። ትንሽ ማህበራዊ መሰረት ያለው ምንድነው ምን ያህል ነው የሚለው እሱም ራሱ አጭቃጫቂ ነው። ለምን በህወሓት ውስጥ ያለውን ትርምስ ሁላችንም ስለምናውቅ ማለት ነው። ስለዚህ ምን ያህል አለው የትኛው ነው የሚያሸንፍ የሚለው ግን እዛ ዞሮ ማህበራዊ መሰረት ኢህአዴግ ከምንለው የፖለቲካ ስብስብ ማህበራዊ መሰረት አለው የምንለው ኦህዴድ የጉልበት ጉዳይ ነው። በአዴን የጉልበት ጉዳይ ነው። የደኢህዴን የሚሉት በዚህ በደቡብ ያለ የጉልበት ጉዳይ ነው። በየትኛው በቀሪው የኢትዮጵያ ክፍል ከኢህአዴግ ጋር ያበረ ድርጅት የፖለቲካ ሞት ነው። የፖለቲካ ሞት ነው። ላይሰንስ ነው። ከብልጽግና ጋር ነው እያልካለ ኢህአዴግ ሲል እኮ ምንድን ነው ብልጽግና እኮ ማለት ኢህአዴግ እኮ ስሙን ለወጠ፣ ብልጽግና ብሎ ለወጠ እንጂ ያለው እኮ ኢህአዴግ ብልጽግና ማለት አለብን። ኢህአዴግ ምንድን ነው? በደርግ ጊዜ ሲባል ነበረው ደርግ ኢሰፓ ነበር የሚባል ኢሰፓ ብቻ ይባል ደርግ ኢሰፓ ነበር የሚለው ቢኮዝ ኢሰንሻሊ ምንድነው የስርዓቱ ነፍስ ደርግ ላይ እንደነበር ስለሚታወቅ አሁንም ኢሰንሻሊ የስርዓቱ ነፍስ ኢህአዴግ ላይ ነው ያለው። ኢህአዴግ ህወሓት ቢቀነስም ኢህአዴግ የምንለው ፖሊሲው እንዳለን የቀጠለው ወንድም በከፋ ሁኔታ ዘረመኑ ጂን የምንለው ነገር አለ አይደለም? ጂኑ ያው እሱ ነው። ከጂን መነጠል ትችላለህ? ከጂን መጻርቶ ትችላለህ? አትችልም። ስም በመለወጥ እኮ አትችልም። ስም በመለወጥ ሌላ ነገር መሆን ትችልማ። ደቡብ አፍሪካ ውስጥ የአፓርታይድ አርኪቴክት የነበረው እኮ ናሽናል ፓርቲ ስሙን ለውጥ እኮ መቀጠል ይችል ነበረ። አይቻልም። ጂኑን መቀየር እንደማይቻል ስለሚታወቅ ማለት ነው። የሶቪየት ህብረት ኮሚኒስት ፓርቲ እኮ ስሙን ቀይሮ መቀጠል ይችል ነበረ። ግን ዘረመልህን መቀየር አትችልም። ጂንህን መቀየር አትችልም። ሰንሻሊ አንድ ድርጅት የምንለው የምንለካው ስሙ በስሙ አይደለም፣ ወይም በምላሱ ከሚወጣው ነገር አይደለም። በዘረመሉ በጂኑ ነው። ጂኑ የት ነው? የብልጽግና ጂን ኢህአዴግ እየተቆራረጠ ነው። ታላቁ እስክንድር እንግዲህ አድማጮች ታፕታፕ አድርጉ፣ በደንብ ሼር አድርጉ።